ኡስታዝ ያሲን ኑሩ ሰሞኑን የብዙዎችን ትኩረት የሳቡት ድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ በቅርቡ ካወጣው አዲስ አልበም ውስጥ አንዱና አነጋጋሪው በሆነው ዳስጣል በተሰኘው ዜማው ላይ በተሰጠው አስተያየት ነው። ኡስታዝ በንግግራቸው ላይ ለትውልድ ዳስጣል ተብሎ አይነገርም፣ ትውልዱ የሚታነጸው ተስፋ በመስጠት ነው፣ ነገ ይሻላል ተብሎ እንጂ አገር ሞታለች ዳስጣል ተብሎ አይሰበክም በማለት የዘፈኑን መልእክት መተቸታቸው ይታወሳል። ይህ የኡስታዙ ንግግር ግን በዝምታ አልታለፈም። ይልቁንም ሁለት ተቃራኒ እይታዎችን አስተናግዷል። በአንድ በኩል ንግግሩ የህዝቡን ስቃይና የሀገሪቷን ወቅታዊ ሁኔታ ችላ ያለ ነው በሚል በኡስታዙ ላይ ጠንከር ያሉ ትችቶች እየቀረቡባቸው ይገኛል። በሌላ በኩል ደግሞ የሀገር ተስፋ መቁረጥ ለትውልድ እንደማይበጅ የሚያምኑ በርካታ አካላት መንግስትን የሚቃወሙትን ጨምሮ የኡስታዝ ንግግር ወቅታዊና ገንቢ እንደሆነ ይገልጻሉ። ለዚህም ወገኖች ምንም እንኳን የሀገሪቷ ፖለቲካዊ ሁኔታ አስቸጋሪ ቢሆንም ሀገርን ሞታለች ብሎ መርዶ መናገር ለነገው ትውልድ የሚጠቅም አይደለም የሚል ጽኑ እምነት አላቸው። ታዲያ ኡስታዝ ያሲን ከዚሁ የዳስጣል ትችት ጋር አያይዘው የተናገሩትና የብዙዎችን ልብ የነካው ሌላው ትልቅ መልእክት ኢትዮጵያ ለኛ ቀልድ አይደለችም፣ የነብዩ አደራ ነች የሚለው ነው። ይህ ንግግር ሙስሊሙ ማህበረሰብ ለሀገሩ ያለው ጥልቅ ፍቅርና ባለቤትነት የሚያሳይ ነው። ላለፉት ረጅም ዓመታት ሙስሊሙ በኢትዮጵያ የሚኖር እንጂ ኢትዮጵያዊ ተብሎ የሚገባውን ያህል እውቅና ሳይሰጠው በሚዲያ ሳይቀር ተገሎ መቆየቱ አይዘነጋም። ይሁንና ሙስሊሙ ማህበረሰብ እኛም የሀገር ባለቤት ነን በሚል ባደረገው ሰላማዊ ትግል ዛሬ ላይ በሀገሩ ጉዳይ ላይ በኩራት የመናገርና የመሳተፍ መብቱን አረጋግጧል። አድማጮቻችን ኡስታዝ ያሲን ኑሩ ኢትዮጵያ አደራዬ ነሽ ሲሉ በደስታም ሆነ በችግር ጊዜ ከሀገራቸው ጎን እንደሚቆሙ ለማሳየት ነው። ሙስሊሙ ማህበረሰብ ነፃነቱና እኩልነቱ ሲከበርለት ሀገሩን ከፍ አድርጎ እንደ ሰንደቁ ይይዛታል፣ ለሰላሟም ዘብ ይቆማል፣ ለሉዓላዊነቷም ዋጋ ይከፍላል። እንግዲህ ክርክሩና ትችቱ እንደቀጠለ ሆኖ አንድ ሀቅ ግን ግልጽ ነው። ኢትዮጵያን ከሌላው ወንድማቸው ጋር ሆነው አጥንታቸውን ከስክሰው ላቆዩና ለገነቡ ኢትዮጵያውያን ሙስሊሞች ሀገር የሁልጊዜም አደራ ነች።